ሰውነትህ በስራ ዝሎ ደክሞህ ወደ ማረፊያ ቤት ስትገባ ሚስትህ አልጋ ላይ ከሌላ ወንድ ጋር ዓለሟን እየቀጨች ብታገኛት ምን ታደርጋለህ? መግደል ወይስ ኮሰስ ብሎ ማልቀስ? ዛሬ የምታረክላችሁ በአንድ ቤት ውስጥ በአራት ግድግዳዎች መካከል ስለተፈጠረ የደም ምልክት ነው። ወደ ታሪኩ እንግባ። ታሪኩ የሚጀምረው በኒው ኦርሊንስ ከተማ አናት በሚበሳ ሙቀት ውስጥ ነው። ዋና ገጸ ባህሪያችን ሳሙኤል ይባላል። ሳሙኤል ጠንካራ ሰራተኛ፣ ለሚስቱ ታማኝና ቤቱን ለመምራት ቀን ከሌት የሚለፋ ወጣት ነው። ዛሬ ለሱ ተራ ቀን አይደለም። ዛሬ ከሚወዳት ባለቤቱ ከአሽሊ ጋር የተጋቡበት አንደኛ ዓመት የጋብቻ በዓል ነው። ፊልሙ መጀመሪያ ላይ ሳሙኤል በስራ ቦታ ሆኖ እናገኘዋለን። ጓደኞቹ ዛሬ ልዩ ቀን ነው ቀድመህ ውጣ እያሉ ያበረታቱታል። ሳሙኤል ፊቱ በፈገግታ ተሞልቷል። እቅድ አለው። አሽሊን ለማስደነቅ ስጦታ ይዞ ካሰበችው ሰዓት ቀድሞ ወደ ቤት በመሄድ ሰርፕራይዝ ሊያደርጋት ያስባል። በመኪና ውስጥ ሆኖ ስለ ወደፊቱ ህይወታቸው ስለሚወልዷቸው ልጆችና አሽሊን ምን ያህል እንደሚያፈቅራት እያሰበ ይነዳል። ሙቀቱ ከባድ ነው። የሳሙኤል ልብ ግን በፍቅር ቀዝቅዟል። ሳሙኤል ወደ ሰፈሩ ሲደርስ አካባቢው ጭር ብሏል። ሁሉም ሰው በስራ ላይ ወይም በቤት ውስጥ ከሙቀቱ ተደብቋል። ሳሙኤል መኪናውን ወደ ግቢው እያስገባ ሳለ አንድ ያልተለመደ ነገር አስተዋለ። በራሱ መኪና ማቆሚያ እሱ የማያውቀው አንድ እንግዳ ጥቁር መኪና ቆሟል። መጀመሪያ ላይ የቧንቧ ሰራተኛ ይሆናል ወይም የአሽሊ ዘመድ ይሆናል ብሎ አሰበ። ግን ውስጡ የሆነ ስሜት ጠረጠረ። ልቡ በትንሹ መምታት ጀመረ። መኪናውን አቁሞ በእጁ የያዘውን አበባ አስተካክሎ በጸጥታ ወደ በሩ ተጠጋ። ቤቱ ሰጥ ብሏል። የአየር ማቀዝቀዣው ድምፅ ብቻ ይሰማል። ሳሙኤል ቁልፉን አውጥቶ በሩን ከፈተው። አሽሊ ብሎ ሊጠራት ፈለገ፣ ግን ድምፁን አጣው። ያስደነግጣት ስለፈለገ በዝግታ መራመድ ጀመረ። ሳሎን ውስጥ ማንም የለም። ነገር ግን ወለሉ ላይ ያየው ነገር ደሙን አቀዘቀዘው። ከመግቢያው ጀምሮ እስከ መኝታ ቤቱ ድረስ የልብስ ዱካዎች አሉ። የአንድ ወንድ ጫማ እዚያ ተወርሯል። የአሽሊ ቀሚስ እዚህ ወድቋል። የውስጥ ሱሪዎች በየቦታው ተዝረክርከዋል። ይህ ሁሉ የሚያሳየው ወደ ቤቱ የገቡት ሰዎች ስሜታቸውን መቆጣጠር አቅቷቸው በችኮላ ልብሳቸውን እያወለቁ ወደ መኝታ ቤታቸው እንደገቡ ነው። ሳሙኤል አሁን መተንፈስ አቅቶታል። የልብ ምቱ ከበሮ ይመስል ይጮሃል። ደረጃውን ቀስ ብሎ ወጣ። የመኝታ ቤቱ በር በከፊል ተከፍቷል። ከውስጥ የሹክሹክታ የሳቅና የከባድ ትንፋሽ ድምፅ ይሰማል። ሳሙኤል በሩን በትንሹ ገፋ አደረገው። እናም ያየውን ማመን አቃተው። ያቺ የኔ ዓለም ንጹህ እርግብ ብሎ የሚጠራት ሚስቱ ባልጋው ላይ በዚች ቅጽበት ያሩሩህና አፍቃሪው ሳሙኤል ሞተ። ዓለም በፊቱ ቆመች። በጭንቅላቱ ውስጥ የሚሰማው ድምፅ ግደላቸው የሚል ብቻ ሆነ። ሳሙኤል በሩን ባይድ ረግጦ ገባ። ድምፁ እንደ ወንብ ነበር። አሽሊና ሰውየው ስሙ ዴሚያን ይባላል። በድንጋጤ ተፈናጠሩ። እርቃናቸውን ናቸው። መሸሸጊያ የላቸው። አሽሊ ፊቷ በድንጋጤ ተሸፍኖ ሳም ለማለት ሞከረች። ሳሙኤል ግን ለማውራት ጊዜ አልነበረው። ከወገቡ ላይ ሽጉጡን መዘዘ። ዴሚያን አልጋው ላይ ሊንቀሳቀስ ሲል ሳሙኤል ዘሎ ሄዶ የሽጉጡን ሰይፍ በመጠቀም የዴሚያንን ፊት በኃይል መታው። አጥንቱ ሲሰበር ይሰማል። ደም ባልጋው አንሶላ ላይ ተረጨ። አሽሊ መቶ ጀመረች። ነገር ግን ሳሙኤል ጠመንጃውን አዞረባት። አንድ ድምፅ እንዳልሰማ ብሎ አስጠነቀቃት። አሁን ቤቱ ወደ ሲኦል ተቀይሯል። ሳሙኤል ሁለቱንም እርቃናቸውን ወለሉ ላይ ወርዶ በአካባቢያቸው ያለውን የኤሌክትሪክ ገመድና የፕላስቲክ ማሰሪያ ተጠቅሞ እጅና እግራቸውን አሰረ። ጎን ለጎን አስቀመጣቸው። ሽጉጡን በእጁ እንደያዘ ላብያ ያጠመቀው ወንበር ስቦ ከፊታቸው ተቀመጠ። የሳሙኤል አይኖችን ባቁረዋል። ሳሙኤል ምርመራውን ጀመረ። ይህ የፊልሙ ክፍል እጅግ በጣም የሚረብሽና ስለ ልቦናዊ ጫና ያለበት ነው። ሳሙኤል በረጋ ግን በሚያስፈራ ድምፅ ስሙ ማን ነው ብሎ ጠየቀ። አሽሊ እየተንቀጠቀጠች ዝም አለች። ሳሙኤል ሽጉጡን ወደ ዴሚያን ጠጋ አደረገ። ዴሚያን በደም ተለውሶ እየተንተባተበ ዴሚያን እባላለሁ አለው። ሳሙኤል የህመም ሳቅ እየሳቀ ዴሚያን ይችን ሴት ታውቃታለህ? ባለትዳር መሆኗን ታውቃለህ? ብሎ ጠየቀው። ዴሚያን በፍርሃትና ራሱን ለማዳን ሲል ዋሸ። አላውቅም ነበር፣ ቀለበት አላደረገችም፣ እሷ ነች ያታለለች እያለ ተናገረ። ይህ መልስ ሳሙኤልን ይበልጥ አበሳጨው። ወደ አሽሊ ዞረ። ቀለበት አላደረግሽም፣ ያንን በቤተ ክርስቲያን የሰጠውሽን ቃል ኪዳን አውልቀሽ ጣልሽው እያለ ጮኸባት። ሳሙኤል በእጁ የነበረውን የወይን ጠርሙስ አንስቶ በጉሮሮው አንቆረቆረ። ሳሙኤል ዝርዝር ነገር ለማወቅ ፈለገ። ስንት ጊዜ ተገናኛችሁ? የት? በዚህ አልጋ ላይ ስንት ጊዜ እያለ ይጠይቃቸዋል። እያንዳንዱ ጥያቄ መልስ ሲያገኝ ልክ እንደ ካስማ ልቡን ይወገዋል። አሽሊ 2 ጊዜ ብቻ ብላ ስትመልስለት ከዚያ ሳሙኤል ጨካኝ የሆነ ቅጣት ቀጣቸው። ሁለቱንም እያየ እርስ በርሳችሁ ተያዩ፣ ስትዳሩ አልነበር? እስቲ ሳማት፣ አሁን ሳማት ብሎ ዴሚያንን አዘዘው። ሽጉጡን ግንባሩ ላይ ደቅኖበት ዴሚያን እየተንቀጠቀጠ ወደ አሽሊ ተጠግቶ ሳማት። ሳሙኤል ይህንን እያየ አለቀሰ። የሚወዳት ሚስቱ በፊቱ በሌላ ወንድ ስትሳም ማየት ሞት ነበር። አእምሮ ውስጥ የሰርጋቸው ቀን አብረው የሳቁበት ጊዜ የገቡት ቃል ኪዳን ድምፅ ያቃጅልበታል። ግን ያ ሁሉ ውሸት ነበር። ሰዓታት አለፉ። ውጭው ጨልሟል። በክፍል ውስጥ ያለው ውጥረት መተንፈስ እስከሚከብድ ድረስ አይሏል። ዴሚያን ማሰሪያውን በድብቅ ለማላላት ይሞክር ነበር። ሳሙኤል ለደቂቃ አይኑን ሲነቅል ዴሚያን ጠርሙስ አንስቶ
ሳሙኤልን ለመምታት ሞከረ፣ ግን ሳሙኤል ፈጣን ነበር። ይሄ ዴሚያን የመጨረሻ ሙከራ ነው። ሳሙኤል ተስፋ ቆረጠ። ከእንግዲህ መመለስ እንደሌለበት ተረዳ። ሁለታችሁም ዋሽታችሁኛል፣ ሁላችሁም ቆሻሾች ናችሁ አለ ሳሙኤል በደረቀ ድምፅ። ሽጉጡን አነሳ። መጀመሪያ ያነጣጠረው በዴሚያን ላይ ነበር። አሽሊ አይሳም እባክህ ብላ ጮኸች፣ ግን ዘግይታለች። የሽጉጡ ድምፅ ክፍሉን አናጋው። ባሩድና ደም አየሩ ላይ ተበተነ። ዴሚያን እዚያ ወደቀ። የደም ጎርፍ ወለሉን አጥለቀለቀው። አሽሊ በድንጋጤ መናገር አቅቷት በጩኸት ፋንታ ጸጥ አለች። አይኖቿ ፈተዋል፣ ሰውነቷ ይንቀጠቀጣል። አሁን በክፍሉ የቀሩት ሁለት ሰዎች ብቻ ናቸው፣ ባልና ሚስት፣ ገዳይና ከዳተኛ። ሳሙኤል ወደ አሽሊ ተጠጋ፣ ተንበርክኮ አጠገቧ ተቀመጠ። አሽሊ በለቅሶ ሳሚ ይቅርታ አድርግልኝ እባክህ፣ አትግደለኝ፣ እንደገና እናስተካክለዋለን፣ እምልልሃለሁ፣ እወድሃለሁ አለችው። ሳሙኤል እጇን ያዘ። ልክ እንደ ድሮ በፍቅር አያት፣ ግን አይኖቹ ውስጥ ህይወት የለም። በጣም ዘግይቷል። አሽሊ ንጹህ የነበረውን ነገር ለዘላለም አቆሸሸው አላት። ሳሙኤል አሽሊን እቅፍ አድርጎ ግንባሯን ሰማት። ያ የመጨረሻ የፍቅር ስንብታቸው ነበር። አሽሊ ተስፋ አድርጋ ነበር፣ ግን ሳሙኤል ሽጉጡን በጭንቅላቷ ጀርባ አደረገ። ሁለተኛው ተኩስ ተሰማ። አሽሊ በባሏ አቅፍ ውስጥ ህይወቷ አለፈ። ቤቱ ጸጥ አለ። ሳሙኤል በሁለቱ አስከሬኖች መካከል በደም የተጨማለቀው አልጋ ላይ ተቀምጧል። ያ ጠዋት በፍቅርና በተስፋ የጀመረው ቀን ማታ ላይ በሬሳና በደም ተጠናቀቀ። ፊልሙ ሲደመደም ካሜራው በዝግታ ከቤቱ እየራቀ ይሄዳል። የፖሊስ ድምፅ በርቀት ይሰማል። ስክሪኑ ላይ አንድ ጽሑፍ ይመጣል። ይህ ታሪክ በእውነተኛ የፍርድ ቤት መዝገቦች ላይ የተመሰረተ ነው። በየዓመቱ በሺዎች የሚቆጠሩ ሰዎች የትዳር አጋሮቻቸውን ይገድላሉ። ሳሙኤል ለፖሊስ እጁን ሰጠ ወይስ ራሱን አጠፋ የሚለውን ለተመልካች ተወዋል። ውድ ተመልካቾች፣ ይህ ታሪክ የሚያስተምረን ነገር ቢኖር ክደት ምን ያክል ዋጋ እንደሚያስከፍል ነው። የአንድ ደቂቃ ስሜት የሶስት ሰዎችን ህይወት እንዴት እንዳጠፋ ተመለከትን። አሽሊ ለጊዜው ደስታ ብላ ህይወቷን አጣች። ዴሚያን በሰው ሚስት በመማገጡ ሞተ። ሳሙኤል ደግሞ በቅናት እሳት ተቃጥሎ ነፍሰ ገዳይ ሆነ። ማንም አላሸነፈን። ሁሉም ተሸናፊዎች ናቸው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። እንደዚህ አይነት ጥልቅ ፊልሞችን፣ ታሪኮችን ለማግኘት ሰብስክራይብ ያድርጉ። መልካም ጊዜ።